ሰላም ሰላም ዩቲዩብ ቤተሰቦች የሚያምባት የተናዘ ቪዲዮ ዛሬ እንግዲህ ለየት ባለ ቪዲዮ ተመልሼላችኋል። ዛሬ ታሌንት አሜሪካን ሀገር የሚገኘው ወንድማችን ኪሩቤል የሰጠን ቻሌንጅ አለ። ቻሌንጁን አንድ አይተነው እንመለስ። አይ ሆፕ ድምጽ ይሰማሃል። ዛሬ ቻሌንጅ ማድረግ ነገር ደግሞ ምንድን ነው? ደብረ ዘይት ድረስ ደርሶ መልስ በእግሪድ ከፈለግ በምን የሚሄድ አይመለከተኝም። ብቻ ግን መነሻ ማለት መጠቀም የምችለው በጀትህ ኦንሊ 300 ብር ብቻ ነው። ከዛ በላይ መጠቀም አችልም። 300 ብር ተጠቅመህ ነው የምትሄደው ማለት ነው። በ300 ብር ደብረ ዘይት ደርሶ መልስ ፉል ዴይ ነው እንድትውል የምፈልገው። ይሄ ከተማውን ተንቀሳቅሰህ ከተማውን ማየት ያለብንን ቦታ ታሳየናለህ ምናምን ሙሉ ቪዲዮን ስትሰራው ይሄ ጀስት ደርሰህ መመለስ አይደለም። ምንም አድርግበት አይዶን ኬር። የምታደርጋቸውን ነገሮች አድርግ። ከራበህ ገብተህ ምግብ ጠይቅ። በእግርህ የሚሄደው ላይ ምልክተኝ ብቻ 300 ብር ነው ቻሌንጁን የሚያማክለው። እንግዲህ ይመችህ። ፒስ። ቢሾፍቱ በቀድሞ ስሟ ወይም ደብረ ዘይት በኢትዮጵያ ውስጥ ካሉ እጅግ ውብና ለቱሪስት መስህብ ምቹ ከሆኑ ከተሞች አንዷ ናት። ከተማዋም ከአዲስ አበባ በስተደቡብ ምስራቅ በኩል በ47 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በኦሮሚያ ክልል በምስራቅ ሸዋ ዞን ስር ትተዳደራለች። ቢሾፍቱ በዋነኝነት የሐይቆች ከተማ በመባል ትታወቃለች። በከተማዋና በዙሪያ 28 የሚሆኑ የእሳተ ገሞራ ፍንዳታ ውጤት የሆኑ ክሬተር ሌክስ ወይም ሐይቆች ይገኛሉ። የኢኮኖሚ የኢንዱስትሪ ማዕከል ናት። የኢትዮጵያ አየር ኃይል፣ የእንስሳት ሕክምና ምርምር፣ ኢንዱስትሪ፣ ቱሪዝም አጠቃላይ ከተማ ውስጥ የሚገኙ ተግባራቶች ናቸው። ሪቻውት ለማድረግ የቻልኩት ሐይቅ ቢሾፍቱ፣ ሐይቅ ኦራ፣ ሐይቅ ባቦጋያ እና ሐይቅ ኩሪፍቱን ነው። ደብረ ዘይት ለመሄድ የሚያስችለን ብቸኛው የትራንስፖርት በእኛ አቅም የምንችለው ባስ ነው። ባስ ከለገሃር ወደ ደብረ ዘይት በ50 ብር ትኬት ገዝተን መንገዳችንን ጀምረናል። ተከታተሉ። በዚህ 300 ብር እዚች ከተማ ላይ ሰርቫይቭ እናደርግ ይሆን? እሱን ምን ይሆናል? ተከታተሉ። ወይ እንግዲህ ጋይስ 50 ብር ነው ትኬት። ላይክ ደግሞ ቺፐስት የምናገኘው መጓጓዣ ባስ ነው። በ50 ብር እንግዲህ አግኝተናል። ያለውን ነገር እናሳያችኋለን። የቀረነውን 150 ብር ተሰጠን ቻሌንጅ ላይ ማለት ነው። ዋጓል ደሳይ ወይ እንግዲህ ጋይስ ደብረ ዘይት ገብተናል። መውረጃችን ገና አልደረስንም። መውረጃ ይሄ ይመስለኛል ብቻ ደርሰናል። አይ ዶንት ኖ ምን አይነት ኤክስፒሪየንስ እንደሚሆን እንግዲህ ደርሰናል። መጨረሻው መውረጃችን ላይ እያችሁ ዋው እንግዲህ ጋይስ ቢሾፍቱ ገብተናል። ገና እንደመጣን በኢንፖርተር የተቀበሉ አሁን እጃችን ላይ የቀረው 250 ብር። በዚህ 250 ብር በልተን ጠጥተን ስንት ተርፎን ወደ አዲስ አበባ እንዴት እንደምንመለስ አሳያችኋለሁ። አይኑ ታፍ እንደሚሆን ተከታተሉ። አሁን የቀረው 250 ብር ነው። እኛ ያለን ይትረፈኛ አላለ ተረፈኝ መመለስ የለኝም ጋር እባክህ ብቻ ተከታተሉ። ወይ እንግዲህ ጋይስ አሁን ላይ ምግብ አልበላሁም። አሪፍ ርካሽ ቤት ማለት ነው። ከዚህ ከ250 ብር ባላለፈ አሪፍ ርካሽ ቤት እየፈለኩኝ ነው። አይሩን ሀገሩን አላውቀውም እንዴት እንደሆነ። እግሬን ወደ መራኝ እሄዳለሁ። እዛ አሪፍ ርካሽ ነገር ካገኘን እንበላለን ማለት ነው። እስቲ እንፈልግ ያለውን ነገር እንየው። እዚህ ፊት ለፊት እንትን ይታየኛል። ቤቶች፣ ምግብ ቤቶች ምናምን ፊት ለፊት ይታዩኛል። እንግዲህ ካበሉን እስቲ አሪፍ ነገር ካገኘን እንበላለን። ከበጀታችን በላይ ግን አናውጣም። አገሩ ግን በጣም ነው ደስ የሚለው። ላይክ ሪፍሬሽን ታረጋለህ። ወይ እንግዲህ ጋይስ አሁን በድጋሚ ያለነው ደብረ ዘይት ነው። በቀረችን 250 ብር እንግዲህ ምግብ ቤት ፈልገን ምግብ ካገኘን እንበላለን ማለት ነው። በጣም ታምራለች ከተማ። አይው ትንሽ ብትሆንም ላይ በጣም ደስ የምትል ከተማ ናት። እንደምታዩት ነው። አጠር ያሉ ፎቆች ናቸው አብዛኛው እዚህ ጋር እያዩ ያለው። ተለቅ ያለ ፎቅ ስለሆነ የለም። ደስ የምትል እዚህ ጋር ኳስ ሜዳ አለ፣ መስጊድ አለ። ወይ ምግብ ቤታችንን እንግዲህ ስናገኝ ሬስቶራንት ምናምን አንገባም። ምክንያቱም በጀታችን ይሁን የተሰጠን በጀት አሁን ኪሳችን የቀረው በድጋሚ 250 ብር 250 ብርን አብቃክተን
የምንበላበት ምግብ ቤት እንፈልጋለን። ተከታተሉ። ያለ ነው ደብረ ዘይት ነው ያሳይ። ወደ እንግዲህ ጋይስ እስቲ ደግሞ የሆነች ምግብ ቤት እዚህ ጋር ሴና ምግብ ቤት የምትላለች አሁን አይተናት ነው። እስቲ እሷ ሄደን ቼክ እናድርገው የደብረ ዘይት ምግብ ቤት ምን ይመስላል ለሚለውን ቼክ እናደርጋለን። ብሮ አይ ዶንት ኖ ሴና ነው ያነበብነው። ሴንሳ ክሊኒክ አለ እዚህ ጋር ነው መሰለኝ ያለው። ወይ እንግዲህ ጋይስ ላይክ ምግብ ቤት ገብተናል። አሁን ያለነው ሴና ምግብ ቤት ውስጥ ነው። ባለችን 250 ብር በቀረችን ላይክ እሱንም ሳንጨርሰው ለትራንስፖርት አስቀምጠን የሚበቃንን ምግብ ካገኘን እንበላለን፣ ካልሆነ ደግሞ ያው እንወጣለን ማለት ነው። ማብቃቃት አለብን ብቻ። ኤኒዌይስ ተከታተሉ። አሁን ያለነው ምግብ ቤት ነው። ሲጠይቃታለን ያለውን ዋጋው ተከታተሉ። ምን ሽሮ አለ። ሽሮ 120 ብር፣ በየአይነት 150 ብር፣ ተጋቢ ነው 180 ብር፣ ፓስታ 120፣ ፓስታ በአትክልት 130 ብር። በዚህ ጋይስ ከበጀታችን ማለት ነው በጣም ተለቅ ያለ ነው ይሄ ያለው። ምን እናደርጋለን ማለት ነው። ሌላ ቀነስ ብሎ የሚፈልግ እናገኝበት እንሄድና እንፈልጋለን። ያው አልተሳካልንም ማለት ነው። ይመቻችሁ። እንግዲህ ጋይስ የጠሩት ምግብ ከኛ ባላንስ ጋር መቼም ሊስማማ አልቻለም። አሁን ደግሞ ሌላ ምግብ ቤቶች እንፈልጋለን። ሌላ ስትሪት ፉድ ካገኘን ራሱ እሱን እንሞክራለን ማለት ነው። ተከታተሉ። በቃ እቺን 250 ብር ማስቀመጥ አለብን። ያሳይ ወይ እንግዲህ ጋይስ አሁን እስኪ ሌላም እየፈለገን ነው ያያችሁ ወይ ጋይስ ሰላም ነው። ፓስቲ ላይክ ብዙ ነገር ትወዷልና አሁን እዚህ ጋር ፓስቲና ሻይ አግኝተናል። እሱ ልንበላ ነው። ያው አግኝተናል ፓስቲና ሻይ። ወይ ጋይስ ፓስቲና ሻይ አግኝተናል። ሌሎቹ ምግብ ቤት በቃ በጀታችንን ሊያስጨርሱን ሀሳባቸው መሰለኝ። አይሆንም። አሁን በዚህኛው ቁርሳችንን እንበላለን። አሪፍ። ሌላውን ነገር አሳያችኋለሁ። መጀመሪያ እንብላና ትንሽ ኢነርጂ ይኖራል። በኋላ ያለው ነገር አሳያችኋለሁ። ደስ የምትል ከተማ ናት ቢሾፍቱ ወይም ደብረ ዘይት። በጣም ደስ ትላለች። አዳዲስ ፎቆች ሆና ዙም አራቆም አሳያችኋለሁ። ያለው ነገር ብቻ ተከታተሉ። ያሳይ ያችን ደርሳለች። እንደዚህ ነው በቃ። ቅናሽ ምግብ ከፈለጋችሁ እንደዚህ ፓስቲ በሻይ አበረ ነው። ደብሊው ሻይ ተቀበላት አንተ ከምትነሳ እኮ አይ ፓስቲ በሻይ አበረ ነው። አበረኩ አለለ ባለመልኩ መብላት ከፈለጋችሁ አበረ ወልደሽ አሳደግሽ እናቴን አፈቅሽ ልጠይቅሽ ልምጣ ይቅርታ አድርጊልኝ መከታ ጋሻዬ አለኝታ ሕይወቴ ልጠይቅ ልምጣ ናፈቀኝ አባቴ ያለረድ በሉ ደግሞ እችኛውን ቴካዌ ለበኋላችን መያዝ ጥሩ ነው። ያው መንገደኛም ስለሆንን መያዛችን አይከፋም። የስ አይ
እሺ ስንት መጣናት? 50 ብር ከቀረችን 250 ብር ላይ አሁን 50 ብር ስናነሳ ይሄው 200 ብር ቀርቶናል ማለት ነው። እሺ እናቴ አመሰግናለሁ በጣም እሺ። እና ጋይስ እንግዲህ ጨርሰናል። በ50 ብር ደግሞ ፓስቲና ሻይ ማግኘት ትችላላችሁ። አሁን የቀረው 200 ብር ነው። እቺን 200 ብር ደግሞ ሲያብቃክተን መመለሻ እስኪ ተርፈን ድረስ ያው ያለውን ነገር አሳያችኋለሁ። ተከታተሉ እሺ። ወይ እንግዲህ አሁን ጀምረናል መንገዳችንን። ምግብ በልተናል። አሁን ፉል ኢነርጂ ዋጓን ጋይስ ጮርናቄና ሻያችን ጠጥተን 200 ብር ቀርቶናል። አሁን ደግሞ በቀረችን 200 ብር ደግሞ እስቲ እዚህ ጋር አናናስ አለ። አናናስ ስንት እንደሆነ እንጠይቅ። ሰላም ነው አባት ልልሽ አማን አናናስ ስንት ነው? አይበል አናናስ አግኝተናል። የደብረ ዘይት ይቆመጥጣል ነው። የደብረ ዘይት ይቆመጥጣል። እሺ ቴንክ ዩ። ወይኔ እንግዲህ ጋይስ አናናስ 20 ብር ገዝተናል። የቀረን ስንት ብር ነው? 180 ብር። 50 ብር የግድ መዝረፍ አለበት ለመመለሻ ማለት ነው። በቀረን አሁን እቺኛውን 50 ብር እናውጣት። ያ ማለት ትራንስፖርታችን ሲወጣ 130 ብር 130 ብር። ከዚህ በኋላ እንዴት ነው ሰርቫይቭ እናደርጋለን የሚለውን ተከታተሉ። ወይኔ እንግዲህ ጋይስ አናናሳችንን እየበላን ወክ እያደረገን ነው። ደብረ ዘይት ባጭሩ እቺን ትመስላለች። ሞር በሰፊው ደግሞ ሌላ ጊዜ በጀታችንን ከፍ አድርገን መተን የምንሰራ ይሆናል። ያው እንግዲህ ጋይስ የሆነ ውስጥ ለውስጥ ገብተን ደግሞ ላይክ ፍሩት ቤት አገኘንና እስቲ ሙዝ ነጥለው የሚሸጡልን ከሆነ ሙዝ እንግዛና እንሞክር። አባ በነጥል መሸጥ ይችላል። በፍሬ አንዱ ስንት ነው? ፍሬ ካለ ስጭ ጋይስ። አሁን የቀረችን ይኸውላችሁ 130 ብር። በዚህኛው 30 ብር ስንት ምን አንድ ስንት ነው? አረ እንዴ አረ ችግር የለው የምር ሻባት። እንግዲህ የቢሾፍቱ ህዝብ በጣም ደግ ሰው ነው። ያው አንዱ ሙዝ ተሰጥቶናል። አሁን ደግሞ እዚህ የቀረችን ዳቦ እንገዛና ዳቦ ሙዝ እንበላለን ማለት ነው። ያሳይ በጣም አመሰግናለሁ አባት። እሺ አባት። ወይኔ እንግዲህ ሙዝ ጊፍት ተሰጥቶናል። ደብሊው የደብረ ዘይት ህዝብ በተለይ ያሰውዬ በጣም አመሰግናለሁ። አሁን ሙዝ አለን። አሁን ዳቦ ቤት እየፈለኩ ነው። አይዶን ነው የት እንዳለን አላውቅም። አባት አካባቢ ምንድን ነው የሚባለው? ምን አካባቢ ነው የሚባለው? አይሊሌ አይሊሌ ነው ያለነው። አይዶን በተከታታይ ስፔል እንዳላችሁት አላውቅም። ብቻ ዳቦ ቤት እየፈለግን ነው። ዳቦ መግዛት አለብን። ለዚህ ዳቦ ቤት አረ ዳቦ ቤት አጣን በእናታችሁ። ደብረ ዘይት ዳቦ ይሸጥም እንዴ? ብቻ ዳቦ ቤት እስካሁን አላገኘንም። በጣም ወደ ላይ ወጣን አይደል? ባጃጅ ብቻ ነው ያለው ብሮ፣ ባጃጅ ብቻ እና እዛ ጋር ድጋሚ ሙዛየው ዳቦ ቤት ነው ያጠወተው። ደብረ ዘይት ውስጥ ለውስጥ ይሄን ትመስላለች። በደንብ አሳያ። ዋው ምንም በቃ ዝም ብዬ የማየው ባጃጅ ብቻ ነው። እዚህ ጋር ትንሽ ማረፊያ አለች። እንግዲህ እዚህ ጋር ቁጭ ብለን
ምንም ዳቦ ቤት የለም ብሮ። እንዴ በሉ ደግሞ እችኛውን ቴካዌ ለበኋላችን ለካስ ለበኋላ ብለን ያስቀመጥናት ጮርነጭ ያለች ዋጓን አሁን በዚህ እናጣጥመዋለን ማለት ነው። አንተ እንዴ ብሮ እንዴት ረሳሁት? ቤስ ኬሚስትሪ ዳቦ ካጣችሁም እንደዚህ መብላት ነው በቃ። ፋዘር ቁጭ ብሏል እየተመሰጡ ነው። በጣም ሪፍሬሽንግ አንተ ብሮ ላይክ አሁን ማለት እንደምናልክ ታውቃለህ። ጀስት ወደ ላይ እንሂድና እዛ ያለውን ነገር እናሳይ። ወይ እንግዲህ ጋይስ እረፍታችንን ጨርሰናል። ኦልሞስት ወደ 10 ሰዓት ሆኗል ማለት እና ላይክ ያየነው ነገር ቢሆን በደብረ ዘይት ውስጥ በ200 ብር አይደል 300 ብር ሰርቫይቭ ማድረግ ይቻላል አንድ ቀን ማለት ነው። ለራት እንኳን መቆየት አንችልም ከዚህ በኋላ ሜቢ መክሰስ ሊኖረን ይችላል ካገኘን መንገድ ላይ ለራት የምንሄደው ከዚህ በኋላ አዲስ አበባ ስለምንመለስ ሌላ ቀን በሰፊው ደግሞ አድርገን እዛ እንደምንመጣ ተስፋ አደርጋለሁ። አሁን ውሃ እንፈልግ ዘው ያለው ነገር አሳያችኋለሁ። ከተማዋን ምናምን በጣም ደስ የምትል ከተማ ነች። በጣም የደብረ ዘይት በተለይ ቅድም የሰጠኝ ሰውዬ በጣም አመሰግናለሁ። ሆፕፉሊ ሁሉም ሰው እንደዚህ እንደምን ተስፋ አደርጋለሁ። ይሄን ይመስላል እንግዲህ አሳያችኋለሁ። ውሃ እንገዛለን ነው የቀረችን 130 ብር ናት። አሁንም የሜ እስካሁን ድረስ እንፈልገው ማለት ነው። ዳቦ ቤት ስትፈልግ እንግዲህ ጋይስ ደግሞ አስደባሪ ነገር ግን ደብረ ዘይት ውስጥ አዋራ በጣም ኃይለኛል። ወርቄ ነበር ልገጭ ነበር ድጌ ብቻ አዋራ በጣም አለ እና አይናችሁ ያረጋችሁ አንተ ሪፍሬሽንግ ይሆንሽ ከተማ ወይ እንግዲህ ጋይስ የቀረን 110 ብር ነው። እስካሁን ድረስ ላይ በመንገዳችን ፋስት ፉድ እየፈለገን ነበረ ግን እስካሁን ልናገኝ አልቻልንም። ሜቢ እቺ ገንዘባችን ይሄን የቀረን ወይ ሰርቫይቭ ያደረግነው በዚህ ብር ይሆናል። ካልሆነ ደግሞ አዲስ አበባ ገብተን እቺን ብር እንጨርሳታለን ማለት ነው። እስካሁን ድረስ ደብረ ዘይት ውስጥ ከ300 ብር 110 ብር ቀርቶኛል ከጧት ጀምሮ እስካሁን ድረስ። ያው አይ ዶንት ኖ ፕሩፍ ያደርግላችሁን አላውቅም። በ300 ብር ሰርቫይቭ ማድረግ ይቻላል ቀኑን የሚለውን እስካሁን ያያችሁበት ይመስለኛል። ካገኘን እንበላበታለን። ካልሆነ ግን እስካሁን 110 ብር ነው የቀረን። ወደ ባሳችን እየሄደን ነው ላይክ ወደ አዲስ አበባ የሚመለሰን ሶ 110 እንግዲህ ጋይስ ይሄው ቀናችንን በ110 ጨርሰናል። ጠዋት 300 ብር ነበር። አሁን ሙሉ ቀን እንግዲህ ውለን በልተን ጠጥተን ከ300 ብር 110 ብር ደርሶ ቀርቶን እንግዲህ አሁን ወደ አዲስ አበባ ልንመለስ ነው። ባሳችን መጣለች። አሁን የምንጠቀመው ቺፕስ ወይ የምንሄድበት መቻችሁ ተከታተሉ። ወይ እንግዲህ ጋይስ ይሄው ያሳበችን ገዝተናል። ከቅድም ከነበረ 110 ብር የቀረን 60 ብር ነው። ወደ አዲስ አበባ የተመለሰን ነው። ወይ እንደዚህ በ300 ብር ደብረ ዘይት ሄደን ደርሰን ጠጥተን ያው 60 ብር ቀርቶናል። ይሄን ይመስላል እንግዲህ። እስኪ ደግሞ አዲስ አበባ ደርሰን ደግሞ በ60 ብር ደግሞ እንደምናደርግ እናያለን። ተከታተሉ ብቻ። ይሄን ይመስላል። በጣም
አላህ አብቃቀታችሁ ከኖራችሁ እነዚህ ሰርቫይቭ ማድረግ እንደምትችሉ ማሳያ ቪዲዮ ነው። ጋይስ በመጨረሻም አዲስ አበባ ገብተናል። እስካሁን በ60 ብራችን ማለት ነው። በጣም አሪፍ ኤክስፔሪየንስ ነበረ። በደብረ ዘይት ማለት ነው ከለጋር በ50 ብር ከአዲስ አበባ መሄድ ትችላላችሁ። ይሄ ትራንስፖርት በጣም ወጪ ከበረ የምትሉ ሰዎች በቀላሉ በዚህ ባስ መሄድ ይቻላል ማለት ነው። አሁን የቀረችን 60 ብር ምን አድርገን እንደምንጨርሳት አላውቅም። ብቻ እንጨርሳታለን። ብቻ ሳንጨርሳት አንገባም እና በቀን በ300 ብር መዋል ይቻላል። አስመስክሬያለሁ። ዋጓል ወይ እንግዲህ ጋይስ ያው በመጨረሻም ያው 60 ብራችን ላይ ደርሰናል። ሰፈራችን ደርሰናል። የቀረችን 60 ብር ናት ከዛሬ 300 ብር ማለት ነው። አሁን እዛ ጋር ሳምቡሳ አለ። ሳምቡሳ ገዝተን እንጨርሳታለን ማለት ነው። እንግዲህ ተከታተሉ። ወይ እንግዲህ ጋይስ ያው እዚህ ጋር ሳምቡሳ አለ። ሳምቡሳ ገዝተን ካሜራማናችን እስካሁን አልበላም። አምሶሪ ቀኑ ሙሉ ሳይበላ ነበር ከኔ ጋር ሲንከራተት የዋለው። እሱን እንጋብዛለን። ያው ወደ ሳምቡሳ እንገዛለን ማለት ነው። 30 ብር ነው አንድ ሳምቡሳ መሰለኝ እና ያው ብራችን ታልቃለች ማለት ነው። እሺ ያው የመጨረሻው 60 ብራችን ታልቃለች ማለት ነው። 300 ብራችን እቺ ተመስል ነበረ። እንግዲህ ምን ማድረግ ይቻላል? የዛሬው ውላችን ይሄን ነበር። 300 ብር ቀኑ ውለናል። ደብረ ዘይት መተናል። በዚህ ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።